ሶ ጋይስ ትናንት የነገርኳችሁን ስቱደንት አት ሪስክ የሚለውን ስኮለርሺፕ እንዴት አድርጋችሁ ሰርች እንደሚታደርጉና እንዴት አድርጋችሁ አፕላይ እንደሚታደርጉ ነግራችኋለሁ ዛሬ ማለት ነው። ለምሳሌ ጉግል ክሮም ሊሆን ይችላል በምትጠቀሙት ስልክ ሰርች ላይ ትመጡና እዚህ ጋር ያለው እንትን ይታያችኋል አይደለ? ለምሳሌ ይሄ ስኮለርሺፕ ፎር ስቱደንት አት ሪስክ ይሄን አንብቡት ይታያችኋል አይደለ? ስኮለርሺፕ ፎር ስቱደንት አት ሪስክ ኢን ኢታሊያን ዩኒቨርሲቲ ብላችሁ ሰርች ታደርጋላችሁ። ከፈለጋችሁ ዓመተ ምህረቱን መጨመር ትችላላችሁ 2026 ብላችሁ እንደዚህ ከዛ እንደዚህ ሰርች ሲታደርጉ ለምሳሌ ይመጣላችኋል ማለት ነው። እንደዚህ ዌብሳይቱ ላይ እዚህ ጋር እንደሚታዩት ለምሳሌ ይሄ ትናንት ፖስት ያደረግኩት ስቱደንት አት ሪስክ የፓዶቫ ይመጣላችኋል። እዚህ ጋር እንደሚታዩት ስኮለርሺፕ ፎር ኢንተርናሽናል ስቱደንት ብሎ የቱሪን ይመጣላችኋል። የቱሪን አሁን እዚህ ጋር እንደሚታዩት 10 ስኮለርሺፕ እንደሚሰጥ ይናገራል። ለ25 እና ለ26 አድሚን ለላስት ይር ማለት ነው። ሌላው ደግሞ እዚህ ጋር አሁን ትናንት እየነገርኳችሁ ነበር። ለምሳሌ የሚላኖ ቢኮካም እዚህ ጋር ማየት ይችላላችሁ። ከዛ ሌላኛው ደግሞ ይሄው እዚህ ጋር ብሬሻውንም እዚህ ማየት ይችላላችሁ ማለት ነው። የኢስታር የሚለው ማለት ነው ስቱደንት አት ሪስክ ለ2026 እና ለ27 ይሄ መቼ ነው ፖስት የተደረገው? እዚህ ጋር እንደሚታዩት ማርች 21 ነው ፖስት የተደረገው ሶስተኛው ላይ ያለው ማለት ነው። ስለዚህ እንደዚህ ያደረጋችሁ ማየት ይችላላችሁ። ይሄው ትሬንቶ ቅድም ያልኳችሁ የትሬንቶም እዚህ ጋር አለ። እንደገና ደግሞ ይሄ የውጭ ጉዳይ ሚኒስቴሩም ይመጣላችኋል ማለት ነው። አሁን እዚህ ጋር እንደሚታዩት ጀነራሊ የእንትኑ የገቨርንመንት ዌብሳይቶች ብቻ ናቸው የሚመጡት። ስለዚህ አሁን ለምሳሌ ሁሉንም ገብቼ ላሳያችሁ። ለምሳሌ የፓዶዋን እነዚህ ነክተን እንገባለን እዚህ ከዛ ስንገባ ይነግረናል ማለት ነው። ለምሳሌ ዩኒቨርሲቲ ኦፍ ፓዶዋ 13 ስኮለርሺፕ ይሰጣል። አማንቱ ደግሞ የስኮለርሺፑ ፊ ቬቨር ያደርጋል፣ የቲዩሽን ፊ ቬቨር ያደርጋል። ከዛ ደግሞ 12000 ዩሮ ፖኬት ሞኒ ይሰጣል ማለት ነው። ከዛ ደግሞ ሌሎች ቤኔፊቶች ደግሞ ትራቭል ቲኬትም ከቨር እንደሚያደርግ አኮሞዴሽንም ፋሲሊቴት እንደሚያደርግ ይናገራል። ከዛ እዛ ደግሞ ዴዲኬትድ የሆነ ሰው እንደሚመደብላችሁ ሳፖርት የሚሰጣችሁ ማለት ነው። እዛ ቱቶር ነው ሳፖርት የሚሰጣችሁ ሰው ይመደብላችኋል። ላንጉዌጅ መማር እንደምትችሉ ይናገራል ማለት ነው። ከዛ ደግሞ ዱሬሽኑ ደግሞ ባችለር እና ማስተርስ እንደሆነ ይናገራል። እዚህ ጋር እንደሚታዩት 3 year ባችለር ምናምን ይላል። እዚህ ጋር እንደሚታዩት ይሄኛው ማለት ነው 3 year ባችለር ዲግሪ እና ከዛ ደግሞ 2 year ማስተርስ ዲግሪ ኦር 5 year ሲንግል ሳይክል የሚባለው እሱን አፕላይ አድርጋችሁ ያገኛችሁ ሰዎች መሆን አለባችሁ ይላል። ከዛ ደግሞ ማን አፕላይ ማድረግ ይችላል የሚለው ለምሳሌ እዚህ ጋር የተቀመጠ ሁለት ወይ 3 ክራይቴሪያዎች አሉ። አንደኛው አሳይለም እየጠየቃችሁ ኦር አሳይለም እየጠየቃችሁ ያላችሁ ጣሊያን ወይም አብሮድ ሌላ ሀገር ላይ አሳይለም ጠይቃችሁ እንደዚህ አይነት ስታተስ ላይ ያላችሁ አፍሪካ ሀገር ሊሆን ይችላል፣ ሌላ ቦታ ሊሆን ይችላል። ከዛ ደግሞ ኢዩ ውስጥ ኦር የሆነ ቦታ የቴምፖራሪ ፕሮቴክሽን የሚባለው ነገር ላይ ያላችሁ ሰዎች መሆን አለባችሁ። ከዛ ሶስተኛውና በጣም ብሮዱ ደግሞ ኮንሲደር ዩርሰልፍ አት ሪስክ የሚለው ማለት ነው። ትናንት ቪዲዮ ላይ እንደነገርኳችሁ በአሁኑ ሰዓት ላይ ባላችሁበት እናንተ ባላችሁበት ኤሪያ ላይ ባለው አለመረጋጋት ሊሆን ይችላል፣ በሌሎች ምክንያቶች ሪስክ ላይ ነን ብላችሁ የምታስቡ ሰዎች ካላችሁ እሱን ኤክስፕሊሲትሊ በትክክል ጽፋችሁ ከዛ ደግሞ ኤቪደንስ ማቅረብ ባለባችሁ መንገድ ደግሞ ኤቪደንስ አቅርባችሁ አፕላይ ማድረግ ትችላላችሁ። ከዛ ደግሞ አፕላይ ለማድረግ የሚያስፈልገው ነገር ብሎ እዚህ ጋር ያስቀመጠው ነገር ምንድነው? አይዘር አፕላይ እያደረጋችሁ መሆን አለባችሁ። ላይክ መጀመሪያ ደረጃ የሚያስፈልገው የሃይስኩል ዲፕሎማ እና ባችለር ዲግሪ ያስፈልጋል ማለት ነው። ሃይስኩል ዲፕሎማ የሚያስፈልገው ባችለር አፕላይ ለምታደርጉ ሰዎች ነው። ማስተርስ አፕላይ ለምታደርጉ ሰዎች ደግሞ ባችለር ዲግሪ ያስፈልጋል ማለት ነው። ዳት ሚንስ አድሚሽን አፕላይ ሲታደርጉ የሚያስፈልጉ ዶክመንቶች ያስፈልጋችኋል ማለት ነው። ከዛ ደግሞ ኦፕሽኑ ደግሞ ምንድነው? አፕላይ ቱ 1 or more ዲግሪ ፕሮግራምስ ማለት ነው። አሁን በዚህ ሰዓት አፕላይ እያደረጋችሁ ያላችሁ መሆን አለባችሁ ማለት ነው። የዩኒቨርሲቲ ኦፍ ፓዶቫ ነው የምናወራ። በዚህ ይሄ ሪኳየርመንት የሌሎች ዩኒቨርሲቲዎች ላይም አፕላይ ያደርጋል ማለት ነው። ኦር ኦልሬዲ አድሚትድ የሆናችሁ መሆን አለባችሁ። አሁን ለምሳሌ ዩኒቨርሲቲ ኦፍ ፓዶቫ ላይ አድሚት የተደረጋችሁ ሰዎች ይሄንን ስኮለርሺፕ አፕላይ ማድረግ ትችላላችሁ ማለት ነው። ከዛ ደግሞ አፕላይ ማድረግ ስትፈልጉ ደግሞ የቱን አፕላይ የምታደርጉት ለምለው እዚህ ጋር እንደሚታዩት አፕሊካንት ማስት ፊል ዲስ ኦንላይን ፎርም ፍሮም ማርች 23 ጀምሮ ይላል ማለት ነው። እዚህ ጋር እንደሚታዩት ይሄ ማለት ነው። ስለዚህ ሴሌክሽን ክራይቴሪያው ደግሞ
እዚህ ጋር እንደሚታዩት የፕሪቪየስ አካዳሚክ ሪዛልት ይታያል፣ ሊንጉስቲክ ኮምፒቴንስ ይታያል፣ ከዛ ሞቲቬሽናችሁ ለምን እንደፈለጋችሁና ከዛ ደግሞ ሌላኛው ሜን ክራይቴሪያው ደግሞ ሪስክ ስታተሱ ማለት ነው። ሪስክ ላይ መሆናችሁን በትክክል ከገለጻችሁ ይላል። ከዛ ደግሞ ሪዛልት የሚወጣው የሚለው ጁን 8 ላይ ነው ሪዛልት ይወጣል የሚለው። ከዛ ይሄንን ስኮለርሺፕ ደግሞ አፕላይ ማድረግ የምትችሉት እስከ ሜይ 11 2026 ድረስ አፕላይ ማድረግ ትችላላችሁ ማለት ነው። ስለዚህ አሁን ለምሳሌ ይሄን እቺን ኦንላይን ፎርም ትሏን ትነካላችሁ ማለት ነው። አፕላይ ለማድረግ እቺን እንደዚህ ትነኳታላችሁ። ከዛ ስትነኩ ጎግል ፎርም ላይ ይወስዳችኋል ማለት ነው። እዚህ ጋር እንደምታዩት ጎግል ፎርም ላይ ይወስዳችኋል ማለት ነው። ከዛ እዚህ ጋር ኢሜይላችሁን ትሞላላችሁ። ከዛ ኢሜይላችሁን ሞልታችሁ እንደዚህ ኔክስት ትላላችሁ። ከዛ ይመጣላችኋል እንደዚህ ማለት ነው። ለምሳሌ ኦሬዲ አፕላይ አድርጋችሁ ከሆነ ይሄ ኦሬዲ ላይ የታወቀ ነገር ነው። ስማችሁን ትሞላላችሁ። እዚህ ጋር ፓስፖርታችሁ ላይ እንዳለው ሰርነሚ ትሞላላችሁ፣ የአያታችሁን ስም። ከዛ የአፕላይ.ዩኤንዲፒ ይሄ የእንትኑ ምንድነው የዩኒቨርሲቲ ኦፍ ፓዶዋ አፕሊኬሽን ዌብሳይቱ ላይ አፕላይ ስታደርጉ የተሰጣችሁን ቁጥር እዚህ ጋር ታስቀምጣላችሁ ማለት ነው። ይህንን ደግሞ ሬጂስተር ብቻ አድርጋችሁ ማግኘት ትችላላችሁ። ኦልሬዲ አፕላይ አድርጋችሁ ደግሞ አድሚሽን ያገኛችሁ ወይም አድሚሽን እየጠበቃችሁ ያላችሁ ሰዎች ደግሞ እዛው ታገኙታላችሁ። ስለዚህ እሱን ታደርጋላችሁ። ከዛ እዚህ ጋር ኢሜይላችሁን ትጽፋላችሁ። እዚህ ጋር ደግሞ አድሚሽን ሌተራችሁን ትጽፋላችሁ። አሁን እነዚህ ቁጥሮች እኔ በትክክል ስለሌሉኝ ለኔ ላይሰራልኝ ይችላል ይሄ ነገር ማለት ነው። አሁን እኔ ቢሞላው ላይሰራልኝ ይችላል፣ ግን እናንተ በትክክል ቁጥሩን ሞልታችሁ ይሄንን አፕላይ ማድረግ ይጠበቅባችኋል ማለት ነው። ከዛ እዚህ ጋር ለምሳሌ አድሚሽን ሌተር ካላላችሁ ኦልሬዲ አድሚሽን ሌተር አግኝቻለሁ ብላችሁ የመጀመሪያውን ትሞላላችሁ ይሄኛውን። ከዛ ደግሞ አሁን አፕላይ ያደረጋችሁ ከሆነና አድሚሽን ሌተር አት ሞመንት ከሌላችሁ ደግሞ ይሄ ሁለተኛውን ሞልታችሁ ኔክስት ትሉታላችሁ ማለት ነው እንደዚህ። ከዛ እዚህ ጋር ለምሳሌ አሁን what is your risk status ይላል። ስለዚህ ይሄን ትሞላላችሁ ማለት ነው። ዲፔንዲንግ ኦን እናንተ ባላችሁበት እንትን ላይ ማተር ያደርጋል። ስለዚህ እሱን እዚህ ጋር መሙላት አለባችሁ። ለምሳሌ መጀመሪያው ሪኳየርመንት ምንድነው? I reside in Italy with a residence permit released for temporary protection, asylum request, asylum status and international protection or similar ይላል። ይሄ ጣሊያን ውስጥ ያላችሁ ሰዎች ካላችሁ በሬዚደንስ በአሳይለም ሲከር ኦር በተለያዩ በቴምፖራሪ ፕሮቴክሽን በሚባለው ስታተስ ጣሊያን ውስጥ ያላችሁ ሰዎች እሱ ካላችሁ እሱን ይሄንን የመጀመሪያውን ሴሌክት ታደርጋላችሁ። ከዛ ደግሞ በዘሴም ስታተስ በአሳይለም ሲከር ኦር በኢንተርናሽናል ፕሮቴክሽን ስታተስ ደግሞ ሌሎች ሀገራት ላይ የምትኖሩት ከሆነ ሁለተኛውን ትመርጣላችሁ ማለት ነው። ከዛ ደግሞ ሶስተኛው ደግሞ I am considered at risk according to attachment 1 I am able to prove and demonstrate ይላል። ስለዚህ እቺ ምንድነች? ላይ ያላችሁበት ሁኔታ ገልጻችሁ በትክክል በሌተር ነገር መጻፍ አለባችሁ። ከቻላችሁ ደግሞ እዛ ያላችሁበት ቀበሌ ኦር እዛ ያላችሁበት ወረዳ ላይ ማተም ማስመታት ከቻላችሁ ቢኮዝ ይሄ አሁን ላይክ በጣም ሳብጀክቲቭ ነው ይሄ የሶስተኛው ማለት ነው። ለሁሉም ሰው ሊያገለግል ይችላል ዲፔንዲንግ ኦን ዘ ኤሪያ ዩ አር ኢን። ስለዚህ ባላችሁበት ኤሪያ መሰረት ይሄንን ገብታችሁ በትክክል እንደዚህ አይነት ሲቹዌሽን ውስጥ ነኝ፣ ስለዚህ በዛ ምክንያት እኔ ራሴን ሪስክ ላይ ነኝ ብዬ አስባለሁ ብላችሁ በትክክል ጽፋችሁ ማስቀመጥ አለባችሁ። ስለዚህ እነዚህን ዶክመንቶች አሁን እዚህ ጋር አፕሎድ አድርጋችሁ በትክክል ዲስክሪፕሽኑን እዚህ ጋር ፕሊዝ ራይት ኤንድ አፕሎድ ዲክላሬሽን ኤክስፕሌኒንግ ዩር ስታተስ አት ሪስክ ይላል። በፒዲኤፍ ፎርማት እዚህ ጋር አፕሎድ አድርጉታል። እነዚህ ጋር ደግሞ ቀበሌ ሌተር ኦር ሳምቲንግ አፕሎድ አድርጋችሁ ማለፍ ትችላላችሁ። ቢኮዝ የመጀመሪያው ከሌላችሁ ማለት ነው። ከዛ ደግሞ ሌላ ይህንን ነገር ሊገልጽላችሁ የሚችል አታች ልታደርጉት የምትፈልጉት ነገር ካለ ኢንተርናሊ ዲስፕሌስ ዶናችሁ የዩኤንኤችሲአር መታወቂያ ካላችሁ የአይዲፒ ሴንተር እንትኖች ካላችሁ ምናምን እሱን እዚህ ጋር አፕሎድ ታደርጋላችሁ። ስለዚህ በዚህ መሰረት በቀላሉ ይህንን እንደዚህ ያደረጋችሁ አፕላይ ማድረግ ትችላላችሁ ማለት ነው። የፓዶቫ እንደዚህ ይመስላል። ስለዚህ የሌሎቹ ዩኒቨርሲቲዎችም ቅድም እንትኑ ላይ እንዳየ ነው ሞር ኦር ሌስ ዘ ሴም ስለሚሆኑ ስለዚህ በዚህ መሰረት በቀላሉ አፕላይ በማድረግ ይሄንን ስኮለርሺፕ መጠቀም ትችላላችሁ ማለት ነው። ለምሳሌ የቱሪን አለ እዚህ ጋር፣ የሚላኖ ቢኮካ አለ እዚህ ጋር፣ የብሬሻ አለ። ስለዚህ የሁሉንም እንደዚህ ያደረጋችሁ አድሚት በተደረጋችሁበት ኦር አፕላይ ያደረጋችሁ ባላችሁበት ዩኒቨርሲቲዎች መሰረት አፕላይ በማድረግ በነፃ መጠቀም ትችላላችሁ ማለት ነው። ይህ ቪዲዮ ለብዙ ኢትዮጵያውያን እህት ወንድሞቻችን እንዲደርስ ሼር፣ ኮፒ ሊንክ ማድረግ እንዳትረሱ። ይሄንን ቤት ፎሎ ካላደረጋችሁ ፎሎ በማድረግ ቤተሰብ መሆን እንዳትረሱ። ይመቻችሁ።